ኢማም አህመድ ቢን ኢብራሂም ቢን ጋዚ ወይም በቤተ ክህነት ሊቃና አጠራር አህመድ ግራኝ ሀገራችን ኢትዮጵያን ከየትኛውም ነገስታት በተሻለ ውህደት ለመግዛት የተሳካላቸው ገዥ ነበሩ። ዛሬ እንደ አራት ሀገሮች የምንጠራቸው ኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያን አጣምረው ማስተዳደር ተችሏቸው ነበር። ምንም ያህል እንኳን የሀገራችን ኢትዮጵያ ታሪክ ሲጻፍ የኖረው በቤተ ክህነት ሰዎች ለቤተ ክህነቷ በሚስማማ መልኩ በመሆኑ የኢማም አህመድ ገጽታ እንዲበላሽ ተደርጎ ቢሳልም ኢማሙ ፍጹም የሀገር ፍቅር የሰረጸባቸው ነገስታቱ በሙስሊሙ ላይ ያደረሱበትንና እያደረሱበት የነበረውን በደል ለማስቆም ተግተው የሰሩ ገዥ ናቸው። ታሪክን ለቤተ ክህነቷ በሚስማማ ቁመትና ወርድ እየቀደዱ የሚሰፉት የታሪክ ጸሐፊያን የሀገሪቱ አህዳዊ እምነት ብለው ከሚያስቡት ውጭ አቋም ያላቸውን እንደ አይሁዳዊቷ ዮዲት ከኦርቶዶክስ ወደ ካቶሊክነት የተቀየረው አጼ ሱስንዮስንና ሙስሊሙ ኢማም አህመድን ገጽታቸውን በማጽለም ታሪካቸውን በማበላሸት መስለዋቸዋል። ለሀገር አንድነት የሰሩት መልካም ሥራ ከግምት ሳይገባ ተመሳሳይ እምነት ያራምዱ የነበሩት አጼ ቴዎድሮስም የቤተ ክርስቲያኗን በሀገር ፖለቲካ ሀብትና ንብረት ጣልቃ መግባት በመጋፋታቸው ምክንያት የገፈቱ ቀማሽ ሆነዋል። የአንድ ወገን ጥቅምና ክብርን በማግዘፍ የተንጋደደውን የታሪክ ቀረጻ ማስተካከል የሁሉም ኢትዮጵያዊ ኃላፊነት ይሆናል። ይህን ከግምት ውስጥ በማስገባት በሀገራችን አቆጣጠር ከ1498 እስከ የካቲት 14 1535 ለ37 ዓመት በሕይወት የኖሩት ሀገራችንን ለ15 ዓመት በእስላማዊ ሕግጋት ያስተዳደሩትን ኢማም አህመድ ቢን ኢብራሂም ቢን ጋዚ ትክክለኛ የሕይወት ታሪክ ለማሳየት እንሞክራለን። ኢማሙ አህመድ የተወለዱት ሐረር አቅራቢያ ሁበት በተባለ ስፍራ ልዩ ስሙ ዘእካ በተሰኘው መንደር ነበር። ሁበት በደቡብ ምዕራብ ሐረር ከሚገኘው ጋራ ሙለታ ተራራ አካባቢ ነው። ሁበት ከሐረር ከተማ 32 ኪሎ ሜትር ይርቃል። አባታቸው ኢብራሂም ከባርነት ነፃ ባወጡት አድሊ የተሰኘ ሰው ጥበቃና ቁጥጥር ስር አደጉ። እንደሚነገረው ከሆነ አድሊ በኢማም አህመድ ስብዕና ተጽዕኖ ፈጣሪ ነበሩ። ኢማም አህመድ በወጣትነታቸው በተደጋጋሚ የክርስቲያን ገዢዎች ጥቃት የተዳከመችው አዳልን በማረጋጋትና ወንጀልን በመዋጋት ከአሚሩ ገራድ አቡን ጎን ተሰለፉ። በገራድ አቡን ጦር ውስጥ ፈረሰኛ ሆነው ትግሉን ጀመሩ። በኢማም አህመድ አርቆ አሳቢነትና ቆራጥነት የተደመመው አቡን ገራድ እጅጉን አቀረባቸው። በኢማም አህመድ ማንነት ትልቅ አሻራ የኖረው አቡን ገራድ በሽፍቶች ከመገደሉ በተጨማሪ በአካባቢው ላይ የሙስሊሙን ባህል ያበላሹ በነበሩ ገዢዎች የተበሳጩት ኢማም ወደ ትውልድ መንደራቸው ሁበት በመጓዝ ጦር ያደራጁ ጀመር። ከ100 በላይ ፈረሰኛ አሰባሰቡ። ኢማሙ የ10 ዓመት ታዳጊ ሳለ ለሙስሊሞች ነጻነት ሲታገሉ የተሰዉትን የኢማም ማህፉዝ ልጅ ባቲ ድል ወንበሯን አገቡ። ዝነኛ ሆኑ። ኢማምም የሚል የማዕረግ ስም ተሰጣቸው። ይህ በእንዲህ እንዳለ ፋኑኤል የሚባል ክርስቲያን የጦር መሪ ከደዋሩ አቅጣጫ ወደ ሁበት ዘመተ። ወታደሮቹ ሙስሊሙን አጠቁ፣ ገደሉ፣ ንብረትም ዘረፉ። ከሙስሊሙ የሚቋቋመን ማን አለ በሚል ስሜት እንደለመዱት ሙስሊም ሕፃናትንና ሴቶችን ማርከው ይዘው ሄዱ። በአቅራቢያው ለነበሩት ኢማም አህመድ ወሬው ደረሰ። የራሳቸውን የጦር ሰራዊት ይዘው የፋኖሊን ጠር ተከተሉ። አማሬሳ ወንዝ ጋር ተገናኙ። በመካከላቸው ከፍተኛ ውጊያም ተካሄደ። ኢማሙ ከጠላት ጦር መሃል ገብተው ተፋለሙ። ኢማም አህመድ የመጀመሪያውን የሆነውን ጂሃድ በድል አድራጊነት ተወጡ። ከጠላት ወገን 60 ፈረሰኞችና በርካታ እግረኞች ተማረኩ። በርካቶችም ተገደሉ። የጦር መሳሪያም ማረኩ። የተማረኩትን ሙስሊሞች አስለቅቀው በድል አድራጊነት ወደ ዚፋህ ከተማ ገቡ። የኢማሙ ገድልና ዝና ከአጥናፍ አጥናፍ ናኘ። ኢማም አህመድ ማህበረሰቡን በእስላማዊ ስነ ምግባር በጦር ስልጠና ያደራጁ ሳለ ደገልሃን ወይም መልአክ ኃይል የተሰኘው የአጼ ልብነ ድንግል አክስት ባል በኦክቶበር 18 1518 አዳልን አጠቃ።
ኢማም አህመድ ከሐረር በስተደቡብ ምዕራብ በሚገኘው አማሬሳ ወንዝ አቅራቢያ ጦራቸውን አደራጁ። ደገልሃልን ዲር በተሰኘው የዛሬዋ ድሬዳዋ አቅራቢያ ገጠሙት። ኢማሙ ድል አደረጉ። በርካታ ሰራዊትም ማረኩ፣ ቀሪውንም ደመሰሱ። ቀጥሎ ወደ ሶማሊያ ክልል በመሄድ መረጋጋትን አሰፈኑ። ተበታትኖ የነበረውን ሕዝበ ሙስሊም በአንድ ሰበሰቡት፣ ስልጠናም ሰጧቸው። በስነ ምግባር አንጾ ለጂሃድ አዘጋጇቸው። የ1 ዓመቱ ኢማም ሰራዊቱን ይዘው በ1519 በድል አድራጊነት ሐረር ገቡ። ሰራዊቱንም በክፍለ ጦር አዋቀሩ። የክርስቲያኑ ጦር ሙስሊሙን ለማጥቃት ሲመጣ መመከቱ እንደሚያስጠቃ የተረዱት ኢማም ከመከላከል ይልቅ የማጥቃት ስትራቴጂን በመከተል ትግሉ በሙስሊሙ ክልሎች ሳይሆን በአጼው ይዞታ ውስጥ መሆን እንዳለበት ወሰኑ። ደዋሮን በማጥቃትም ከክርስቲያኑ መንግስት አገዛዝ ነፃ አወጧት። ወደ ክርስቲያኑ አገር ጦር ዘምቶ እንዲፋለምም ትዕዛዝ አስተላለፉ። ኢማሙ በተለያዩ ጦርነቶች ድል ቢያስመዘግቡም ሽምብራ ኩሬ ግን የኢማሙን አይበገሬነት የአጼ ልብነ ድንግልን ክርስቲያን ጦር ወኔ ያላሸቀ ታላቅ ጦርነት ነበር። ይህን ታላቅ ጦርነት በተመለከተ በአዲስ አበባ ዩኒቨርሲቲ የታሪክ ምሁር የሆኑት ፕሮፌሰር ላጲሶ ጌታቸው ድሌቦ እንዲህ አብራሩታል። ወደ ናዝሬት መሄጃ ላይ ዱከም አካባቢ ደብረ ዘይት አካባቢ የነበረ ስፍራ ስም ነው። ሽምብራ ኩሬ ይባላል። እዛ ሽምብራ ኩሬ በመጋቢት ማርች 1529 በ1529 አሁን የምንነጋገረው ቁጥር ሁሉ እንዳሮፋ አቆጣጠር ነው። በዛ ጦርነት ላይ ሲደረግ ክርስቲያንና እስላም ኃይሎች ናቸው የተዋጉ። በክርስቲያኑ ጦር ሰራዊት የክርስቲያኑ ህዝብ በአጼ ልብነ ድንግል ነው የተመረጠው። በዚህ መጽሐፍ ነው ይሄ ዝርዝር ተጽፎ በኢማም አህመድ መጽሐፍ አረብ ፋቂ የተባለው ጻፊ እንዳስቀመጠው በዚህ ጦርነት የክርስቲያን ሰራዊት 216,000 ነበር። 200,000 እግረኛ 16,000 ፈረሰኛ በአንድ ላይ 216,000 የክርስቲያን ኃይል ከመላ አገሪቱ ተሰብስቦ የመጣ የኢማም አህመድን ጦር ሰራዊት ለመመከት ነው። ኢማም አህመድ ደግሞ ይዞ የተሰለፈው ጦር ሰራዊት 12,500 ነው። እነዚህም ከነዚህ 5,000 ሶማሌዎች ናቸው። ሌላ ሐርላ ነው። ይሄ ጦር ሜዳ ላይ ሲደረግ መቼም የሱም ወኔ ማንነትን ከሰው በላይ ነው መብረቃዊ ነው ተብሎ የተነገረውን ለማወቅ ያንን ጦር ሜዳ ማጥናት ነው። የክርስቲያኑ ንጉስ 216 ጦር ሰራዊቶችን በ8 ረድፍ ግንባር መስመር አሰልፎ ግራኝ ደግሞ በአራት ማዕከል ነው። በአራት ረድፍ አድርጎ ቦዲጋርዱን ማለት የሱም ክብር ዘበኞቹን መላሳዩ ጦር ይዞ መሃሉን እየመራ በአራት ግንባር አድርጎ ጦር ሜዳ ይዋጋሉ። በጦርነቱ እስላም ኢትዮጵያውያንና ክርስቲያን ኢትዮጵያውያን ሲዋጉ በጋራ 228 ኢማም አህመድ ሰራዊት የነበረው 12,500 ነው። ሁለቱም በዘመናዊ መሳሪያ ነው የታጠቁት። በዛ ጦር ሜዳ ጠበንጃ አልነበረም፣ መድፍ አልነበረም፣ ጎራዴ እና ጋሻ እንደዚህ ያለ ነው በአመዛኙ ነገር የነበረው። በሱ 5 ሰዓት ከፈጀ ጦርነት ላይ 100% ደመሰሰውና አገር ላይ ንጉሱ ከዛ በኋላ ስደተኛ ያደረገው ያ ጦር ሜዳ ይመለከታል። እድሜ ልኩን ያደረገው ጦርነት ላይ አሸናፊ ነበር። ስትራቴጂስት ነው እና ማንኛውም ነገር ቁርአን እየጠቀሰ ነው ማለት አሎት ዱዓ ማድረግ አመራሩ እንደዚህ አድርጎ ነው የሚናገረው እና ከዛ ጀግና ማለት በኢትዮጵያ ታሪክ ወደር የለውም። እሱ ጠላትም ወዳጅም የሚያውቀው ሰይጣናዊ ነው፣ ሰው አይደለም ማለት
ሰው ነው የተመራ በቁርአን ሃይማኖት ያፈለገው እስላም ማድረግ ነው ጥሩ እስላም ወኔው አገሩን ያሸነፈው ሰው ሁሉን ይሄንን አህል ዘመቻ ያደረገ ኃይል አልነበር የዛሬ እርስ በርሳችን እንኳን የምንጋጭ አራት አካባቢ መንግስታት ሆነናል የጋራ ታሪክ ያለን እስልምና የጋራ ነው ክርስትና የጋራ ነው ሶማሌ ሪፐብሊክ ጅቡቲ ሪፐብሊክ ኤርትራ ሪፐብሊክ ኢትዮጵያ ሪፐብሊክ እነዚህ እኮ አንድ አድርጎ ነው የገዛ ምንልክ አንድ አላደረጉም እነዚህ ዮሐንስ ማንንም የክርስቲያን መንግስትና መሪ አላደረገው ኢማም አህመድ ብቻ ነው ያደረገው ማርች 11 1521 የኢማም አህመድ ታላቅ ጀግንነት ያስመሰከረው የሽምብራ ኩሬ ድል በክርስቲያን ወገን የፈጠረው ጉልህ የሞራል መላሸቅ ሲኖር ለተራው ሙስሊም ስነ ልቦና መቃናት ታላቅ አስተዋጽኦ አድርጓል ሌላው አካል ሙስሊሙን በንቀት አይን መመልከቱን ቀንሷል ለጊዜውም ቢሆን ለዘመናት የክርስቲያኑ መንግስት ወደ ደቡብ በመዝመት ያሻውን ይፈጽም የነበረበትን ሂደት አስቀርቷል ጦርነቱን ከሙስሊሙ ወደ ክርስቲያኑ አገር ለማዞር ኢማሙ ለነበራቸው ዓላማ ሁኔታውን አመቻችቷል በአጠቃላይ ለጊዜውም ቢሆን እስከዚያ ወቅት የነበረውን የታሪክ ሂደት ለውጧል ኢማም አህመድ ከሽምብራ ኩሬው ድል ወዲያ ለሁለት ዓመት ያህል ጦራቸውን ዳግም ካደራጁ አወቃቀሩን ከቀየሩ በኋላ የካቲት 16 1523 ወይም ፌብሩዋሪ 23 1531 የአጼ ልብነ ድንግልን ጦር በአንጾኪያ ገጥመው አሸነፉት በዚሁ ዓመት ሸዋን ተቆጣጠሩ ኢማም አህመድ ድሉን በአጭር ሂደት ለማጠቃለል እንዲመች አጼ ልብነ ድንግልን ከነህይወቱ ለመያዝ ሙከራ ቢያደርጉም የኢማሙ አንድ ስሜታዊ ወታደር በሰራው መጠነኛ ስህተት አጼው ለጥቂት ከመያዝ አመለጠ የኢማሙ ዕቅድ ተሳክቶ አጼ ልብነ ድንግል ተይዞ ቢሆን ኖሮ ለሙስሊሞች ከፍተኛ ድል ሆኖ ይቆጠር ነበር ምክንያቱም ልብነ ድንግል ከ12000 በላይ ሙስሊሞችን የገደለ ግለሰብ ነበር ኢማሙ በሜይ 1532 በደቡብ ጉራጌን ተቆጣጠረ በጁላይ 1532 ዘዋይ አካባቢን ሲቆጣጠሩ በኦገስት ደግሞ ባሌን ነፃ ወጡ አጼ ልብነ ድንግል ከኢማም አህመድ ለማምለጥ ከቦታ ቦታ መሸሽ ጀመረ ኢማሙ በ1533 አማራንና ላስታን ተቆጣጠረ ለዘመናት ሲጮቆኑ ለነበሩት ሙስሊሞች የኢማሙ መነሳት ብስራት ሆናቸው ከፊሎቹ ሙስሊሞች ሀብትና ንብረት አልባ ተደርገው ነበር በግዳጅ ክርስትና የተጫነባቸውም ነበሩ ይሄ ብቻ ሳይበቃቸው ሙስሊም ወገኖቻቸውን እንዲወጉ ተገደዱ ከነዚህ መካከል ኡራኢ ዑስማን አንዱ ነበር ኡራኢ ተማርኮ በግድ ክርስትና እንዲነሳ የተደረገ ጦር መሪ ነበር የኢማሙን ድል ሲሰማ እጅግ ተደስቶ ለኢማሙ ሚስጥራዊ ደብዳቤ ላከ አብሮት የክርስቲያኑን ጦር ሊወጋ መዘጋጀቱን አበሰረው ኢማሙ በይቅርታ ከተቀበሉት በስሩ የሚገኙትን የንጉሥ ወታደሮች ስር መሰረታቸው ሙስሊሞች ስለሆኑ አስልሞ እንደሚያመጣ ቃል ጻፈለት ኢማሙም ምህረታቸውን ገልጸው ይፋት ላይ እንዲገናኙ ጋበዙት ኡራኢ ሙስሊም ወገኖቼ ላይ እስካሁን በደል ሲፈጽም ኖሬ ይህን ሁሉ ጦር ትቼ ብቻዬን መስለሜ ምን ፋይዳ አለው ብሎ በማሰብ ሌሎች የጦር መሪዎችን በሚስጥር አማከራቸው በአብዛኛው ሐሳቡን ደግፈው 20000 ጦር ይዘው ወደ ኢማም አህመድ ሄዱ ኢማሙ ሲያዩአቸው በጣም ተደሰቱ የጦር መሪዎቹና 20000 ሰራዊት እስልምናን ዳግም አወጁ አስቀድሞ ኢስላማዊ ሱልጣኔት የነበሩት ባሌና ደዋሮ ዳግም በሙስሊም ቁጥጥር ስር ሆኑ ኢማሙ ወደ ጥንታዊቷ ኢስላማዊ ሱልጣኔት ሀዲያ ዘመቱ የሀዲያው መሪ ጦሩን አስከትሎ ወደ ኢማሙ ቀረቡ ለኢማሙ እኔ ሙስሊም ነኝ አንተም ሙስሊም ነህ ማንኛውንም ትእዛዝ ብታዘኝ ለመታዘዝ ዝግጁ ነኝ አለው ኢማሙም ተደስተው ለመሪው ውድና ታላቅ የክብር ካባ ለበሱት ለሌሎችም የሀዲያ ሙስሊም መሪዎች ካባ ለበሷቸው የሀዲያ ሙስሊሞች ምን ያህል እንደተጨቆኑ የሚያውቁት ኢማሙ ጥያቄ ያቀረቡላቸው እንዲህ አሉ እንዴት በየዓመቱ ከነገስታት ዘር የተመረጠች መልክ ያላት ሙስሊም ሴት ለክርስቲያኑ መንግስት ትተገብራላችሁ
እንዴት ያለ እስልምና ነው የምትከተሉት? የሃዲያ መሪም እንዲህ ሲል መለሰ። የክርስቲያኑ ንጉሥ ጥንት ከኛ በፊት በነበሩት በአባቶቻችን ላይ ይህን ጫነባቸው። ከእነርሱ በላይ ኃይል ነበረው። የጦር ልብስ እንዳንለብስ አልያም ሰይፍ እንዳንይዝ ፈረስ ከነኮርቻው እንዳንጋልብ ከለከለን። ፈረስ ሌጣውን ብቻ እንድንጋልብ ፈቀደልን። ሴት ልጆቻችንን እንድንገብር አስገደደን። ይገድለናል አልያም መስጊዳችንን ያቃጥላል ብለን ፈርተን ሴቶቻችንን እንገብር ነበር። ገንዘብና ሴቷን የሚወስድ ሰው ሲላክብን የተመረጠችውን ሴት አልጋ ላይ እናስቀምጣታለን፣ እናጥባታለን፣ እንገንዛታለን። እስልምናዋን ስለሚያስቀይሩባት እንደ ሞተች ቆጥረን ሶላተል ጀናዛ እንሰግድባታለን። ከዚያ በኋላ እንሰጣታለን። አያቶቻችን አባቶቻችን እንዲህ ያደርጉ ነበር። አሁን ግን ኃያሉ አላህ እናንተን ሙስሊሞችን ወደኛ አመጣ። በእኛ ይጫወትና ይገዛን የነበረውን የክርስቲያን ንጉሥ አንተ አሸነፍከው፣ አባረርከው፣ ጦሩንም ደመሰስከው። ለአላህ ብለን ከአንተ ጋር ሆነን እንዋጋለን። አንተ እንኳ ብትመለስ ንጉሡ ላይ ካደረክበት የተነሳ እንደ ጥንቱ ያደርገንም፣ ኃይሉን አሟጣዋልና። ኢማሙ በሰሙት አዘኑ። አትፍሩ፣ ከኛ ጋር ተዋጉም አሏቸው። እነርሱም በውዴታ እንጂ ሲሉ መለሱላቸው። ኢማሙም ከ5 ቀን ቆይታ በኋላ ሀዲያን ለቀው ሄዱ። ከሀዲያ ሙስሊሞች ንግግር የምንረዳው ምን ያህል የስነ ልቦናዊና አካላዊ ጥቃት ሰለባ እንደነበሩ ነው። ይህን ሁሉ የበታችነትና ውርደት የተሸከሙት የእስልምና ማዕከል የሆነው መስጂዳቸው እንዳይፈርስባቸው በመስጋት ነበር። ኢማም አህመድ እብሪተኛውን የአጼ ልብነ ድንግልን ጦር አከርካሪ ባይሰብሩ ኖሮ በሀዲያ ሙስሊሞች ላይ የዚህ አይነቱ ግፍ ምናልባት የሚቀጥል ነበር።